ሰላም ሰላም፣ እንዴት ናችሁ? አለን። ዛሬ ደግሞ የቬጂቴብል ሰላጣ ቬጂቴብል ፓስታ እየሰራው ነው። እዚህ ጋር የተለያየ የፓስታ አይነቶች ናቸው። አትክልት ጥቅል ጎመን አለ፣ ዝኩኒ ያለው በዚህ መልኩ ነው እየሰራ ያለሁት እና ቬጂቴብል አትክልት ማለት ነው። የአትክልት ፓስታ ነው እየሰራ ያለሁት። አሁን ሶሱን እዚህ ጋር እና ስጋም አለ፣ የተፈጨ ስጋ አለው፣ ሽንኩርት አለው፣ ነጭ ሽንኩርት አለው፣ ቲማቲም አለው እና በዚህ መልኩ አትክልቱን ከጠባበስኩት በኋላ ሁሉንም ነገር ከጨራረስኩት በኋላ ያዘጋጀሁት ፓስታ አለ። እዚህ ጋር አቀቅዬ ያዘጋጀሁት ፓስታ አለኝ። ፓስታዬን ጨምርበታለሁ። ሁሉ ነገሩ በስሏል። ዝኩኒው ሁሉ ነገሩ በስሏል። በዚህ መልኩ በስሎልኛል። አሁን ጨምርበታለሁ ማለት ነው እና በጣም ጣፋጭ ነው። በአትክልት ስንሰራ ፓስታ በአትክልት ማለት ነው እና ግን ትንሽዬ በርበሬ አድርጌያለሁ። ያው ፓስታዬን እዚህ ጋር በዚህ መልኩ ጨምርበታለሁ፣ አቀላቅለዋለሁ እና በጣም ቆንጆ ነው። በጣም ትወዱታላችሁ፣ ሞክሩት። በጣም የሚጣፍጥ ምግብ ነው። ቬጂቴብል ያው ጥቅል ጎመን አለው፣ በጣም የሚጣፍጥ። በዚህ መልኩ እንግዲህ ሞክሩት። እናንተም ሽታው ልነግራችሁ አልችልም። በጣም ነው የሚሸተው። ቆንጆ ነው እና በጣም ቆንጆ የምትወዱት ምግብ ነው። ሞክሩት፣ በጣም ትወዱታላችሁ። በዚህ መልኩ በጣም ደስ በሚል ሁኔታ ሰርጬ ጨርሼዋለሁ። እናንተ ሞክሩት፣ በጣም ትወዱታላችሁ እና በጣም ምርጥ ነው። ትወዱታላችሁ እና በጣም ቀላል ነው ለመስራትም ራሱ በጣም ቀላል ነው። ሞክሩት እና ሰብስክራይብ አድርጉ፣ ላይክ ሰብስክራይብ አድርጉ ቪዲዮን ከወደዳችሁት እና በዚህ መልኩ እንግዲህ ሰርተን ጨርሰናል። በጣም የሚጣፍጥ ምግብ ነው። ትወዱታላችሁ።